ሰላም የሂና መምህር ነኝ። ሂና ለመስራት ሆድ ሂና ያስፈልገናል። ሂና የመጣው የምናስበው ከህንድ ከሶማሌዎች ምናምን ነው፣ ባህላቸው ነው። ወንዶችም ሴቶችም ይቀባሉ። ወንዶች የሚቀቡት የሰርጋቸው ጊዜ ይቀባሉ፣ ሴቷም እንደዛ ወንዱም እንደዛ እና የሚፈተኑበትም ነው። የወንዱ ስም ተጽፎ የወንዱ ስም ፈልገው የሚገኝበት ነው። ይሄ ባህላቸው ነው፣ ከነሱ ነው የመጣው እና የሚመጣው አሰራሩ ደግሞ ማለት ነው ከቅጠላ ቅጠሎች ተቀምሞ ምናምን ነው የሚሰራው ማለት ነው። ወንዶቹ እነዚህ ናቸው ዋና ዋና ከሚሰሩት ከቅጠላ ቅጠሎች ምናምን በጣም ምናምን ሌላ ጊዜ ያሳያቸዋለሁ። ማስ ወደ አሰራሩ እንግባ ማለት ነው። ሂና ስንጀምር በወረቀት ነው መጀመሪያ የምንጀምረው። ቀጥታ ወደ ሰው እጅ አንገባ። በእነዚህ አይነት ወረቀቶች ነው የምንጀምረው። ከዚህ ተነስተና ከዛ ወደ ሰው እጅ እንጂ ሰው ላይ ቀጥታ ወደ ሰው እጅ ላይ አይባልም። ስናስተምር በወረቀት እናስተምራቸዋለን። ቀጥታ ወደዚህኛው ራሱ እጅ ላይ አንገባ። በኖርማል እንደዚሁ ወረቀት እናሰራቸውና ከዛ ነው ወደዚህኛው እጅ እናስገባቸዋለን። ከዛ ነው ወደ ሰው እጅ እናስገባቸው ማለት ነው። በዛ ሪያክሽን ደግሞ እናስገባለን። ምን ዲዛይን ነው የሚሰራው? ምን ዲዛይን ነው የሚሰራው? ከስልካችን ላይ ነው ዲዛይን የምንሰራው ማለት ነው። ከስልክ ላይ ማየት እንችላለን። ፕሪንት ማስደረግ እንችላለን። ከዛ በኋላ የሚፈልጉትን ዲዛይን ይመርጡልንና ከዛ በኋላ እንሰራለን ማለት ነው። ሂና ስንሰራ ራሱን ምስሉ አይተን ነው ላይ ኮፒ ማድረግ ያለብን ማለት ነው። ስለዚህ ጠንቅቀን ነው የአንደኛው ወደ አንደኛው እጅ እንዳይቀያየር በደንብ እያየን ነው መስራት ያለብን ማለት ነው። አሁን በዚህ በኩል ያለን ጨርሰናል። ወደዚህኛው እንገባለን ማለት ነው።
አይነቱ ይሄ ይመስላል። ከተለመደ እንዲህ በቀላሉ የሚሰራ ስራ ነው ማለት ነው።